በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በወደደን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላማችሁ ይብዛ እያልን ዛሬ አራተኛ ሳምንት የዐቢይ ጾም የሆነውን መጻጉዕን ይዘንላችሁ ቀርበናል። ሰብስክራይብ፣ ላይክ፣ ሼር በማድረግ ትምህርቱን ለሁሉ ታደርሱ ዘንድ በእግዚአብሔር ስም እንጠይቃለን። መጻጉዕ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ደዌያነ ሥጋን በተአምራት ድውያነ ነፍስን በትምህርት የማዳኑ ጉዳይ ጎልቶ ከሚነገርባቸው ጊዜያት አንዱ ይህ መጻጉዕ የተሰኘው ሳምንት ነው። መጻጉዕ ማለት በሽተኛ ማለት ሲሆን አምላካችን በአጭር ቁመት በጠባብ ደረት ተወስኖ በዚች ምድር ሲመላለስ ከደዌ ዳኛ ከአልጋ ቁራኛ የገላገላቸው መሆኑን የሚያስረዱ ምስክርነት ቃሎች የሚሰሙበትን ጊዜ ቅዱስ ያሬድ መጻጉዕ በማለት ጠርቶታል። በደዌ ሥጋም ሆነ በደዌ ነፍስ የተያዝን የሰው ልጆች የፈጣሪያችንን ምሕረት ቸርነቱን እንደምናገኝ ተስፋ የምናደርግባቸው ገቢረ ተአምራት በዚህ ሳምንት ይሰማሉ። መጻጉዕ ተብሎ የተሰየመበት ታሪክም ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምረን ስናየው በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበራት። በዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንዲህም ከውሃ መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን? አለው። ይህ ሰው የተወለደው ክርስቶስ ከመወለዱ 6 ዓመት በፊት ነው። ጊዜው በሕክምና ምን ደረጃ ነው ብለን ብንጠይቅ ኤርምያስ እንዲህ ይለናል፣ በገለዓድ የሚቀባ መድኃኒት የለም ወይስ በዚያ ሐኪም የለምን? የወገኔ ሴት ልጅ ፈውስ ስለምን አልሆነ? ኤርምያስ 8:22። የዚህ ሰው ትዕግስቱና ትሕትና ይገርመኛል። በዚያን በጨለማው ዘመን የተወለደ ለ38 ዓመት በአልጋ ቁራኛነት የኖረን ሰው ልትድን ትወዳለህን ማለት ነገሩ ኦፌንሲቭ ይመስላል። እኛ ጋር በሆስፒታል ውስጥ 8 ቀን የቆየ ሰው ክሌርክ ለማድረግ ምን ያህል ከባድ እንደሆነ ለሁላችንም እናውቃለን። ቢያንስ እንዳድንህ ትወዳለህ ቢሆን መልካም ነበር። አንተ ቢሆን የተጠየቀው ምን ትል ነበር? እያየኸኝ ለ38 ዓመት ስጠባበቅ እንዴት ትጠይቀኛለህ? ትናደድበትም ይሆናል፣ ተበሳጭተህ ተሰድቦም ይሆናል፣ ታኮርፍም ይሆናል። መጻጉዕ ግን እንዲህ ብሎ መለሰ። ደዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞ ይወርዳል ብሎ መለሰለት። ኢየሱስም ተነስና አልጋህን ተሸክመ ሂድ አለው።
ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ይህ ሰው እምነቱ ይገርማል። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ይህ ሰው እያናገረው ያለው ማን እንደሆነ አያውቅም። ምናልባትም ስለ እርሱ ሰምቶ ይሆናል እንጂ በአካል ለማግኘት እድል አልነበረውም። ለ38 ዓመት አልጋ ላይ የዋለ ሰውና ፓራላይዝድ የሆነ ሰው ቀርቶ ጤነኛ ሰው እንኳን ለዚህን ዓመት ያህል አልጋ ላይ ከቆየ የጡንቻ መመንመን ያጋጥመዋል። ምናልባት የአእምሮ ችግር ያጋጥመው ይሆናል። ታዲያ ለዚህ ሰው ተነሳና አልጋህን ተሸክመ ሂድ ማለት ምን ማለት ነው? ለ38 ዓመት የተሸከመችውን አልጋ ዛሬ አንተ ተሸከማት። ከላይ ሆኖ የተኛ አባትን ከታች ሆነ ተሸከማት። ይገርማል። ኢየሱስ በሌላ ቦታ ብዙ ሰው ሲፈውስ አይተናል። ከዚያም በኋላ ሰውየውን እጅህን ዘርጋ አለው። ዘረጋትም፣ እንደ ሁለተኛይቱም ደህና ሆነች። ማቴዎስ 12:13። የዚህ ሰው ግን አልጋህን ተሸክመ ሂድ ከባድ ነው። ወዳጄ እስኪ ልጠይቅህ፣ አንተ ብትሆን ምን ታደርግ ነበር? ተሸክመህ ትሄድ ነበር ወይስ የሚያሸክመኝ ሰው የለኝም ትለው ይሆን? ወይስ ትበሳጭበት ይሆን? ምናልባትም ትሁት ከሆንክ ጌታ ሆይ እኔ እኮ ሽባ ነኝ፣ መሸከም አይቻለኝም ትል ይሆናል። ወይም እስኪ በመጀመሪያ ልዳንና ከዚያ አልጋውን እሸከማለሁ ትለውም ይሆናል። መጻጉዕ ግን ምን እንዳደረገ ተመልከት። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ብዙዎቻችን ጸበል እንኳን ሄዱ ስንባል ትንሽ ሊየው አሁን አልችልም የምንለው በርስተን ብንሄድም እንኳን እስኪ ልሞክረው እንጂ በእምነት እንድናለን አንልም። የዚህ ሰው እምነቱ ይገርማል። በእርግጥ የሐኪሙ ፍጹም ፈዋሽነት ይገርማል። በሽተኛው ለአንድ ቀን እንኳን ማገገሚያ ክፍል አልገባም፣ አልጋውን ተሸክሞ ሄደ እንጂ። በእውነት እንደዚህ ፍጹም ፈዋሽ ሐኪም ማን አለ? ወዳጄ ታዲያ እንዴት ችሎ ተሸከመው ትለኝ እንደሆነ እግዚአብሔር ተሸክሞለት ነው ብዬ መልስልሃለሁ። እርሱም በምን አቅሙ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም ያለ ሰው እንኳን የብረት አልጋ ለመሸከም ወደ መጠመቂያውም ለመግባት ሰው ያስፈልገዋል። እርሱ ግን ብዙ ሰዎችን ኃጢአት ተሸከመ እንደተባለ እርሱ ተሸከመለት። ወዳጄ አንተም የምን ያህል ኃጢአትህን እንደ ብረት አልጋ ብትከብድህ ያንተን ከባዱን ሸክም ተሸከም። የእርሱን ቀላሉን ቀንበር ፍቅሩን የሚያሸክም አምላክ ነው። አንተ ብቻ በእምነትህ ተነስ። እርሱ ፊትህ ቆሞ እንዲህ ይልሃል፣ እናንተ ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና እንዲል በማቴዎስ ወንጌል ምዕራፍ 11 ቁጥር 28 እስከ 30። ሰውየው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ከዚህ በኋላ ኢየሱስና መጻጉዕ ለወራት ምናልባትም ከዓመት በላይ ተለያዩ። ከዕለታት በአንድ ቀን ግን እንዲህ ሆነ። ዕለቱ ዓርብ ረፋድ ላይ ነው።
ጌታችን ሐሙስ ማታ ተይዞ ሌሊቱን ሙሉ የኋሊት አስረው ግማሹ ራሱን በዱላ ሲመቱት፣ ሌላኛው ምራቁን ሲተፋበት፣ ሌላኞቹ በጥፊ ሲመቱት፣ ከፊሎቹም ሲዘባበቱበት አደረ። ዓርብ ረፋድ ላይ ክፋትንና ተንኮልን የተሞላው ሊቀ ካህኑ ሐና አምጡልኝ ብሎ አስመጣው። ይጠይቀውም ጀመር። ሊቀ ካህናቱም ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው እንዲል ዮሐንስ ወንጌል ምዕራፍ 18 ቁጥር 19። ኢየሱስም እንዲህ ብሎ መለሰ፣ ስለምን ትጠይቀኛለህ? ለእነርሱ የተናገሩትን የሰሙትን ጠይቅ። እነሆ እነዚህ እኔ የተናገርሁትን ያውቃሉ አለ። ይህንም ሲል በዚያ ቆሞ የነበረው ከሌሎች አንዱ ለሊቀ ካህናቱ እንዲህ ትመልሳለህን ብሎ ኢየሱስን በጥፊ መታው። ኢየሱስም መልሶ ክፉ ተናግሬ እንደሆነ ስለ ክፉ መስክር፣ መልካም ተናግሬ እንደሆነ ግን ስለምን ትመታኛለህ አለው። ዮሐንስ ወንጌል ምዕራፍ 18 ቁጥር 21 እስከ 23። ያን ሁሉ መከራና ስቃይ ሲያደርሱበት ያልተናገረ ጌታ አሁን ለምን ትመታኛለህ አለው። በቁጣ ጎተቱት፣ በፍቅር ተከተላቸው። በሚሸልተው ፊት እንደማይናገር እንደ የዋህ በግ ከኋላ እየተከተላቸው ወሰዱት። ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያህል ትዕግስት እንደምን ያለ ትዕግስት ነው! ይህን ያህል ዝምታ እንደምን ያለ ዝምታ ነው! ቅዳሴ ዮሐንስ አፈወርቅ። እኔ ግን እንደማይሰማ ደንቆሮ አፉንም እንደማይከፍት ዲዳ ሆንኩ። መዝሙር 38 ቁጥር 13። ከዝምታ የተነሳ እንደ ዲዳ ሆኖ መዝሙር 39 ቁጥር 2 የተባለለት ጌታ አሁን ዝምታውን ለምን ሰበረ? ግራህን ሲመታ ቀኝን ስጥ ያለ ጌታ ታዲያ ለምን ዝም አለ? ታዲያ ለምንስ ተመታ? ከዱላው ከግርፋቱ የርኩሳንን ምራቅ ከመቀበሉ መቼስ በጥፊ መመታቱ አይበልጥም? ታዲያ ጌታ ለምን ትመታኛለህ አለው። የመታው ለካስ የ38 ዓመቱ አልጋ ቁራኛው መጻጉዕ ነው። ጌታም ለምን ትመታኛለህ ማለቱ ውለታዬ እርሱ ነው ወይ ማለቱ ነው። በትሕትና ለንስሐ እየጠራው ነው። አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼስ ፊትህን ከእኔ ትሰውራለህ? መዝሙረኛው ዳዊት በናፍቆት እስከ መቼ ትረሳኛለህ የተባለውን ጌታ አንተን ግን ቢያስታውስህ ቢፈውስህ መታኸው። ፊትህን ትሰውራለህ የተባለውን ለአንተ ግን ፊት ለፊት ቢገልጥልህ መታኸው። ሙሴ ፊትህን አሳየኝ ያለውን ጌታ ስትመታው ሲያይ ምን ይልህ ይሆን? መጻጉዕ ምን ነካ? ጌታን ተአምራቱን ይዘህ ምክሩን ረሳኸው። ከዚህ ይበልጥ እንዳይደርስብህ ደግመህ አትበድል ብሎ ነበር። አንተ ግን እርሱን ረሳኸው። ወዳጄ እስኪ ልጠይቅህ፣ ያዳነህን ጌታ የት ይሆን አላውቅም ያልከው? ሮብ፣ ዓርብ ቁርስ ላይ ተገናኝታችሁ ይሆን? ወይስ እንደ መጻጉዕ ታምራቱን ይዘህ ንስሐ ግቡ፣ ሥጋዬን ብሉ፣ ደሜን ጠጡ ያለውን ምክሩን ረስተው ይሆን? ወዳጄ መጽሐፍ ቅዱስ ላይ ሁሉ የተጻፈ እኛን ለማስተማር ነው። ከክፉም ከደጉም መልካሙን መማር ነው። እግዚአብሔር ኃጢአተኞችን የሚፈርድባቸው ስለ ኃጢአታቸው ሳይሆን ንስሐ ስላልገቡ ነው። ቅዱስ ኒፎን። በሰው የተረሳ